በቀጣይ ሳምንት በላጤው ሁላችሁም በጉጉት ስጠብቁት የነበረው የመጨረሻው ክፍል ማን እንደሚያሸንፍ ይዞላችሁ ይመጣል። ላጤው ማንን ይመርጥ ይሆን? የሁላችሁንም ልብ የገዛችውን ውቧን ቤተል ወይስ የ6 ልጆች እናት ለመሆን የምትመኘው አመለሸጋዋ ሎኤል? የመጨረሻውን ውሳኔ የምናውቅበት የዚህ ፕሮግራም ማገባደጃ ይህ ነው፣ እንዳያመልጠው። ምን ይሄ ብቻ! ከዚህ በፊት በነበሩት ዙሮች የተሰናበቱት ተወዳዳሪዎች ድጋሚ መጥተው ከመሳያ ጋር ለመጨረሻ ጊዜ የሚገናኙ ይሆናል። ለምንድን ነው የተሸኙት? ከካሜራ በስተጀርባ የተፈጠረው ምንድን ነው? ደስቲኒ ጌሙ ላይ የነበረውን ማን የእውነት አበባ ሰጠሽ? ሴቶቹ ያሳለፏቸውን ጊዜያት መለስ ብለው እየቃኙ ከዚህ በፊት ያልሰሟቸውን ሚስጥሮች በአደባባይ ያጋራሉ። ቃል አልገባሁኝም እንድታውቀው ግን ያው ተነጋግራችሁ እንትን ሚውቹዋል አንደርስታንዲንግ ነገር ነበረ። ሚስቴ እንዳትመጪ አንደኛ ደረጃ ጥርስም አለ ምንም አለ። Well, I'm Blake, as you know. It's my friend for over 10 years now. በጉጉት የሚጠበቀውን ይህን ልዩ ክፍል ለማየት ዝግጁ ነዎት? የኔ መሄድ ስቲል እስካሁን አልተዋጠልኝም። ይሄ ሲሪየስ ኮኔክሽን ምናምን አልፈልግም ስላልኩኝ ያ ብቻ ምክንያት በቂ ነው። ያሳየሻቸውን ኤፈርቶች አይተን አዳምጠን እንመለስ አይሻልም? ክቡራትና ክቡራን፣ አሸናፊዋ የምትታወቅበትን ይህንን ልዩ ክፍል ለመመልከት ቀጣይ አርብ በድንቅ ቲቪ እንገናኝ። So, unfortunately, I do have to make the decision.